350 ቪዲዮዎች በላይ ሰርተናል። በፍጹም የተለያየ ብዙ አስገራሚ ነገሮችን አይተናል። የዛሬው ግን ይለያል። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለ። ዛሬ የምናየው ስለ ሰው ነው። ሰው የሰው ልጅ አወቃቀር አፈጣጠር ስለሱ ነው የምናየው። ይሄንን ቪዲዮ እያንዳንዳችን የምናየው ራሳችንን ነው ማለት ነው የምናየው። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ፎሎ እያደረጋችሁኝ ተከታተሉ። የሰው ልጅ በህይወቱ ከ20 እስከ 30 ቶን ይመገባል። 50 ሺህ ሊትር ውሃ ይጠጣል። የሚገርምህ ነገር ነው። አንጎሉ 1.3 ኪሎ ግራም ትመዝናለች። ወይም አእምሮ ምንድነው? ያው አንጎል ነው። ዞሮ ዞሮ 20% የሰውነቱን ኃይል ይጠቀማል። እቺ 1.3 ኪሎ ግራም የምትመዝነው አንጎል 20% የሰውነትን ኃይል እሷ ነች የምትወስደው። የሚገርምህ ነገር 86 ቢሊዮን የነርቭ ሴሎች ወይም ኒውሮንስ አሉ በሰው ልጅ ውስጥ። አጂብ አትሉም? ፎሎ ያረጋቸው። በትሪሊየን የሚጠጉ ግንኙነቶችን ያደርጋል። በትሪሊየን እነዚህ ኒውሮንሶቹ ማለት ነው። የሚያስደንቀው የሰው አጥንት ከብረት ያነሰ ቢሆንም በክብደት ግን በመሸከም ከብረት በላይ ነው። በተለይ ይሄ የጭን አጥንት የሚባለው ማለት ነው በጣም ጠንካራ ነው። ምክንያቱም አንድ ሰው 150 ኪሎ 200 ኪሎ የሚሸከሙ ሰዎች አሉ አይደለ? የሚይዘው ምንድነው ማለት ነው? ይሄ ጠንካራው አጥንቱ ነው ማለት ነው የሚይዘው። ሌላው ደግሞ የሰው ልጅ ልብ በቀን 100,000 ጊዜ ይመታል ልቡ። 7500 ሊትር ደም ለመላው ሰውነቱ ያሰራጫል። ፎሎ እያደረጋችሁ ነው። የደም ስሮቹ ቢቀጣጠሉ በጣም የሚገርምህ ነው 100,000 ኪሎ ሜትር ይረዝማሉ። በይበልጥ እዚህ አንጎል ውስጥ ያሉ አይናችን ላይ ያሉ ትናንሽ የደም ስሮች አሉ። በአይን እንኳን ሊታዩ የማይችሉ ማለት ነው። 100,000 ኪሎ ሜትር ድረስ ይዘረጋሉ። ይሄ ማለት በሌላ አነጋገር ዓለምን 2 ጊዜ እንደዚህ ያጥፋታል ማለት ነው። አንጎሉ የሰውነቱን ክብደት 2% ነው። እዛ አካባቢ ነው። በአማካኝ 70 ኪሎ 80 ኪሎ ሰው ቢሆን ይሄ አንጎል 2% ይይዛል ማለት ነው። ከልብ ከሚያቀርበው ደም ውስጥ 20%ቱን የሚጠቀመው አሁንም ምንድነው ማለት ነው? አንጎል ነው ወይም ብሬን ነው የሚጠቀመው ማለት ነው። በቀን ከ70,000 በላይ ሐሳቦች በሰው ልጅ አእምሮ ውስጥ ይመላለሳሉ። ያዝልኝ ይሄንን። ከ600 በላይ ጡንቻዎች አሉት። ከ55 እስከ 60% ያህሉ ውሃ ነው ሰው ልጅ የተገነባበት። በአማካኝ ከ4.5 እስከ 5.5 ሊትር ደም በውስጡ አለ በሰው ልጅ ውስጥ። የክብደቱ 8% የሚሸፍነው ደሙ ነው። 206 አጥንቶች አሉት። የህፃናት ሲሆን ደግሞ 270። ይሄ ልክ እያደግ ስትመጣ አንዳንድ አጥንቶች እየተጣመሩ ስለሚመጡ ማለት ነው። እንግዲህ ልብ በል በሰው ልጅ ውስጥ 60% ያህሉ ውሃ ነው። 30% እስከ 40% የሚሆነው ደግሞ ጡንቻ ነው። በጾታ እሱም ቢለያይም አንዳንድ ጡንቻዎች የሴትና የወንድ እኩል ስላልሆኑ ማለት ነው። አጥንት ከ12 እስከ 15% ይሆናል። በጣም የሚገርመው ነገር የሰው ልጅ ትውስታው ሚሞሪው በቁጥር የምትገልጸው አይደለም፣ በጂቪ የሚለካ አይደለም። ስቶሬጁ ነው እኔ በጣም የሚደንቀኝ። ከልጅነት እስከ እውቀት ድረስ ያለውን የምታስታውሰው አስበው። ሚሞሪ ፉል አይልህም። ብዙ ነገሮችን ታስታውሳለህ። ከዚህ የበለጠው ነገር ደግሞ የሰው ልጅ አእምሮ አንድ ከተማን የማብራት አቅም አለው። ኢነርጂው የተፈጠርክበትን ዓላማ ካወቅ ለእንደዚህ ነገር ነው።
70,000 ሐሳቦችን መፍጠር ማፍለቅ ይችላል በቀን። አንተ ከየትኛው ነህ? አንዱን ሐሳብ 70,000 ጊዜ ከሚደግሙት ነህ ወይንስ 70,000 የተለያዩ ሐሳቦችን ከሚያስቡት ነህ? ራስን መጠየቅ ነው። ብዙዎቻችን ቀልድ እኮ ነው የሚመስለው። 70,000 ሐሳብ ማለት ምን ማለት ነው ልትለኝ ትችላለህ። ኦፍ ኮርስ 70,000 ያንተ አቅም ነው፣ እንግዲህ የተሰጠህ አቅምን ነው የምናው። አንተ ግን አንዱን ሐሳብህን 70,000 ጊዜ ከደጋገምከው ችግሩ ያንተ ነው። አሁን ከዚህ ቪዲዮ በኋላ ምናልባት ከዚህኛው ቪዲዮአችን የሰው ተቀባይነቱን አይተን ስለ ውስጣዊ ደግሞ እያንዳንዱ አካላቶቹን ደግሞ እንሰራለን። አሁን አንተ ፈጣሪ ሲፈጥርህ እነዚህን ሁሉ ነገር የተሰጠ ሰው ነህ አንተ። አሁን በጌታ ጸጋ በየትኛው ታስተባብላለህ? በእነዚህ በተሰጡ ጸጋዎች ላይ በየትኛው አንተ ከጌታ ታስተባብላለህ? አሁን የነገርኩ እውነት ያንተ እውነት ነው፣ የኔ እውነት ነው፣ የናንተ እውነት ነው። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።